መጽሐፍ ቅዱስ እንደዚህ ይላል፣ ወደ እግዚአብሔር ቤት እንሂድ ባልዩ ጊዜ ምን አለኝ ነው የሚለው፣ ደስ አለኝ ነው የሚለው። እና ኢየሱስ በጣም እኮ ይገርማል። እሱ እኮ ከቤተ መንግስት እኮ ነው የሚመጣው። እኛ ከዚህ ከሰፈራችን ስንመጣ ከቤተ መንግስት በቃም ትርጉም እኮ አይሰጥም። ከቤተ መንግስት ነው የሚሻለው። የኛማ በጣም ነው ትርጉም የሚሰጠው። የኛ በጣም ነው ትርጉም የሚሰጠው። እሱ ከቤተ መንግስት የእግዚአብሔር ቤት ይበልጣል ነው የሚለው። በቃ ለራሳችሁ ስሙ። አንዳንድ ሰው የጋብቻ ትምህርት የሚሆነ በቃ ቆንጆ መልእክት ሲቀርብ አይ እከሊት ብትኖር ኖሮ ይቻ አውሎ ብላ ቤት ለሷ ነበር ይሄ በቃ ይሄ ለሷ ይገባት ነበር። አይ ከሌ ቢኖር ይሄ ጅንን ለሱ ነበር የሚገባው። ኖ ላንቺ ነው እግዚአብሔር የሚናገረው፣ ላንተ ነው የሚናገረው። አንድ ሴት ሌሊት ከባሏ ጋር ተኝታ ጥያቄ ጠየቀችው። በቃ በጣም ቀላል ጥያቄ ነው ጠየቀችው። እሱ ግን ከበደው። ምንድነው ያለችው? የሆነ ጥያቄ ጠየቀችው። በቃ አይኑን እያየች ክንዱን አንተርሷት፣ ከዛ እንደዚህ ቀና ብላ እንደዛ አለች፣ እስቲ ከሴቶች ሁሉ ትበልጫለሽ በለኝ አለችው። በቃ ይሄን ነው የጠየቀችው። በለኝ እስቲ ከሴቶች ሁሉ ትበልጫለሽ በለኝ አለችው። በዛ በጠራራ ሌሊት ማለት ነው። ሰውየው ይሄን ከሴቶች ሁሉ ትበልጫለሽ ለማለት ከበደው። ለምን? ጥሩ ባህሪ ያላቸው ሴቶችን ያውቃል። በመስሪያ ቤት በቸርች ያውቃል። እሷ ደግሞ በትንሽ በትልቁ በቃ ቡፍ ነው የምትለው። ትቆጣዋለች፣ ትሰድበዋለች፣ ትቆጣዋለች፣ ታኮርፋለች። እና እንዴት አድርጎ ከሴቶች ሁሉ ትበልጫለሽ ይበል? ተናነቀው በቃ ይሄን ለማውጣት ይሄን ቃል። እዛ በኋላ አሰባሰበና ከሴቶች ሁሉ ትበልጫለሽ በለ የሚለውን አሰባሰበና ትጠጋጊያለሽ አለ። አትበልጭም ግን ትጠጋጊያለሽ አለ። በቃ በዛ የተነሳ ከዛን ሰዓት ጀምሮ ተጣሉ፣ አኮረፈች። በጣም ብዙ ነገር ሆነ። አንድ የግሪክ ፈላስፋ ሶቅራጥስ የሚባል የግሪክ ፈላስፋ ምን አለ ይባላል? እድል ፊቷን አዙራልህ መልካም ሚስት ካገኘህ ትዳርህ የምድር ገነት ይሆናል አለ ይባላል። እድል ፊቷን አዙራብህ ከይሲ ሚስት ከገጠመችህ ፈላስፋ ትሆናለህ ብሏል። ምን ማለት ነው? እንደው በሞላ ቤት እንዲህ የሚያረጋት ምን ሆና ነው እያልክ ትፈላሰፋለህ። እንደው በሞላ ቤት ሰውየው እንዲህ የሚያረጋቸው ምን ሆነው ነው ሰውየው እያልክ ትፈላሰፍ ያለሽ ነው። ከእንደዛ አይነት ፍልስፍና እግዚአብሔር ያውጣን። አሜን። አንዳንድ ሚስቶች እንደዚህ ይላሉ ባላቸውን፣ አንተ አይገባህም የሚሉ ገጥሞኛል። አይገባህም፣ አንተ አይገባህም። ድምጻቸውን ከፍ አድርገው በቃ አይገባህም። አንተ የዚህ የአሜሪካን ሲስተሙ አይገባህም። ሁሌ አይገባህም። አንተ አይገባህም። እንዴ ለምንድን ነው አይገባው? ሰውየው አልዛይመር አልያዘው፣ ዲሜንሺያ አልያዘው፣ ገና ነው። እንዴት አይገባህም ይባላል? ባይሆን አንዳንድ ጊዜ ያስቸግርሃል ነው እንጂ የሚባለው። አንዳንድ ጊዜ ያልፍብሃል፣ አንዳንድ ጊዜ ይከብድሃል፣ ያስቸግርሃል። ኢትስ ኦኬ እኔ ደግፋለሁ፣ ይሄኛው ይገርማል፣ እኔ ገብቶኛል፣ ስለዚህ እኔ እረዳሃለሁ ነው የሚባለው። ምክንያቱም ረዳት ነሽና። በባልና ሚስት መካከል ችግር የሚያመጣው ምንድነው ብዬ እኔ ስመረምር 27 ዓመት በዚህ ሳገለግል ባልና ሚስትን ባልነቱን ወይ ሚስትነቱን አለመቀበል ነው። ራሱ ሴትነቷን ከተቀበልክ በሰላም ነው የምትኖረው። በቃ ሴትነቷን እግዚአብሔር አዳምን ሔዋንን ሰርቶ ሴት አድርጎ ሰርቶ አመጣት ይላል። ወዲያው ሲያት ሴትነቷን ነው የተቀበለው። ይህችማ ቁርጥ እኔን ትመስላለች። እቺ እኔ ሳያቸው እስካሁን ብዙ እንስሳ አውጥቻለሁ፣ ስም አንዳቸውም እኔን አይመስሉም። ሽኮኮም ምን አይመስልም፣ ዝሆን ምን አይመስልም፣ አንበሳ ምን። እቺ ቁርጥ እኔን ስጋዬ ከኔ አጥንቴ ካጥንቴ ይዞ ሳያመሰግነው ወዲያው ላጥ አድርጎ ወደ ጫካ ይዞ የገባው ወደ ቡሽ ውስጥ ይዞ የገባው ምንም ምስጋና እንኳን አልሰጠም ለእግዚአብሔር። ምንም እዚያ ላይ ታንኪዩ በጣም አመሰግናለሁ ፈጠርክልኝ፣ የኔን የመሰለች ፈጠርክልኝ ብሎ እንኳን ሲያመሰግን አናይም። የለም እንደዛ ይዞ ነው የወጣው። ይልቅስ ወቅስ ነው። በኋላ ችግር ሲፈጠር ተጠያቂ አንተና እሷ ናችሁ። ለምን እንደዛ አይነት ከይሲ መሆኗን እያወክ ለምን አመጣሃት አይነት ነገር
ብዙ ጊዜ የሚቀናን በኔጌቲቭ ነው። አያችሁ፣ ምንም እኮ ይዛ የመጣችው የለም። አዳም ሁሉ አለው፣ ሁሉ ነገር አለ። ሀብታም ነው አዳም፣ ምን የጎደለ የለም። በገነት የሚኖር ሰው ምን ይጎለዋል? ግን አንድ ነገር ይጎለው ነበር። ያን የጎደለውን ደግሞ ይዛ የመጣችው እሷ ነች። አየህ፣ እንደሱ ነው ማሰብ ያለብን። እግዚአብሔር የሰውን ብቸኝነት ብቻ አላሳስበውም። አየህ፣ የአዳም ብቸኝነት ብቻ አሳስቦት አይደለም ሔዋን የፈጠረው፣ ሌላ ነገር አሳስቦትን ጭምር እንጂ። አዳም ብቻውን መሆን የለበትም ብሎ ቢያስብ እኮ እግዚአብሔር ሌላ 3 አዳም ፈጥሮ 4 አዳም ሆኖ በገነት ኳስ ይጫወቱ ነበር። ብቻውናቸው አይደሉም። አየህ፣ እግዚአብሔር የሰው ብቸኝነት ብቻ አላሳስበውም። ሌላ ያሳስበው ነገር አለ እግዚአብሔር። እና አሰብኩኝ ዓለም ሁሉ ወንድ ብቻ ቢሆን እንዴት እንሆን ነበረ? ወንድ ብቻ ቅመም እኮ ናቸው እነሱ ላል ወንድ ብቻ ቢሆን ዓለም ወንድ ብቻ ቢሆን በጦርነት አልቀን ነበር አልኩኝ። ወንድ ሞገደኛ ነው፣ በቃ ጦርነት ነው። ሴት ብቻ ቢሆንስ በጩኸት አልቀን ነበር። ሴት ብቻ ብትሆን 10 ወንድ አንድ ቤት አስቀምጡ፣ እዚያ ደግሞ 3 ሴቶች አስቀምጡ። የትኛው ነው በጣም ላውድ የሚሆነው? ላውድ የሚሆነው ያ የ3 ሴቶች ነው። እግዚአብሔር ግን ጻድቅ ነው፣ መልካም ነው፣ ስሙ የተባረከ ነው። ወንድና ሴት አደረጋቸው ይላል። በቃ የተባረከ ቃል ነው። የሚገርም እዚህ ነጮች ሀገር እየኖርን አንዳንድ ነገር ከነሱ መኮረጅ ጥሩ ነው። ሴቶች ምን ይላሉ? ሂ ኢዝ ማይ ሂሮ ይላሉ። ሂ ኢዝ ማይ ላየን ባላቸው ነው፣ የኔ አንበሳ ይላሉ። አንዳንድ የአበሻ ሴቶች የኔ አንበሳ ይሉ፣ የኔ አበሳ ነው እሱ፣ የኔ አበሳ። አንተን ካገባውን 2 ጸጉር ያወጣሁት፣ ማዳት ያወጣሁት፣ ጨጓራ በሽታ ያወጣሁት ያገኘኝ አንተ። ሰውየውን ዳውን 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 ዳውን። ስለዚህ መኪና ሲነዳ አረንጓዴ በርቶ አይሄድም፣ ከኋላ ክላክስ ተደርጎለት ያገባ ደግሞ ሚስቱንም እግዚአብሔርን ሚስቱንም እንዴት ደስ ያሰባል? ለምን? ልቡ ተካፍሏልና ይላል። ስለዚህ ሚስትን ደስ ማሰኘት ማሰብ ኃጢአት አይደለም። እስክሪብቶና ወረቀት ይዘህ ቁጭ ብለህ እንዴት ላስደስታት፣ ርዕሱ ራሱ እንዴት ላስደስታት የሚል ነው። ከዛ ጥያቄ ምልክት 5 ነገሮች መጻፍ አለብህ። እኔ ባለቤቴ ብዙ ነገር ትናገራለች በዚህ በተለያዩ ሁኔታዎች ላይ እና እንዴት እንደማስደስታት ከማስበው አንዱ ትእዛዟን በትክክል መፈጸም የሚል በቃ እሱን ጻፍኩኝ። ስለዚህ መኪና እየነዳሁ ትደውልና በዛው እስቲ በእግረ መንገድ ወልማርት ገብተህ ጎመን ትገዛልኝ፣ በዛው ደግሞ ቃሪያም ጨምርበት፣ በዛው ደግሞ ካሮትም ብታደርግልኝ፣ በዛው ደግሞ የወይራ ዘይት። ከዛ እኔ ቆይ ወደ ዳር ላቁም። ለምን? እኔ ባለቤቴን አቃተ ባንዱ አርጋ አዛ ሊስቱት ባንድ አዛ። ወንድ ደግሞ ይሄን ሁሉ ማስታወስ ይከብደዋል። ሄዶ ፊት ለፊት ያየውን ጠቅላላ ጎመን ብቻ ገዝቼ ብመጣስ ጠቅላላ። ስለዚህ ወጣና ሊስት እጽፋለሁ። በቃ ሊስት በደንብ አድርጌ ሊስት ምን ያልሽው? ጎመን፣ ካሮት፣ ዘይት፣ ሌላስ ስኳር፣ ሌላስ በቃ በደንብ። ጎመን ራሱ ጥቅሉ ነው ወይስ ዝርጉ ነው? ስፔሲፊክ። ከዚያ እንጽፋለሁ። በሊስቱ መሰረት ራይት ጎመን ተገዝቶ ራይት ጎመን፣ ካሮት ራይት፣ ስኳር ራይት፣ ዘይት ራይት፣ ሁሉም ራይት። ከዛ ወስጄ ሰጣት። ጎሽ ደስ ይላታል። ሃፒ ዋይፍ ሃፒ ላይፍ ይባላል። ባለፈው አስተምሬያለሁ። ሴትን የያዘ ቤተክርስቲያንና ሴትን የያዘ አገር ያድጋል ብያለሁ። ብዙ ቤተክርስቲያን ለሁለት የሚከፈለው ከበስተጀርባ ብናይ ከወንዶቹ ጀርባ ሴቶች አሉ። ሌሊት አስታጥቃ ትልከዋለች። ወንድ አይደለም እንዳንተ እንዴት እንደዚህ ሲሉ እሺ ትላለህ? አሳፈርከኝ በላዳና አርጋ ትልከዋል። እዚህ መጥቶ ውንግር ያደርጋል። በቃ ውንግር አይስማማም። ይሄ ጌታ ፈቃድ አይደለም፣ አላሳሰበኝም ይላል። ሚስት ነች ያሳሰበች እንጂ እግዚአብሔር አይደለም። ስለዚህ እሷን ያዙ እላለሁ። እነሱን ያዙ።